ስሜት ሆኜ ከተናገርኩሽ በኋላ በጣም ብቸኝነት አበስተሻል። በዛ ላይ እኔንም ፊት ነስተሽኛል። እና ምን እንዲፈጠር ፈልገህ ነበር? እስቲ ንገረኝ። እኔ እኮ ለምን ፊት ነሳሽኝ አላልኩም፣ ግን በቃ ስላጠፋሁት ነገር ይቅርታ አድርጊልኝ ያልኩት። ይቅርታ ባደርግልህ እኮ ደስ ይለኝ ነበር፣ ግን ደግሞ ስላንተ ባሰብኩኝ ቁጥር አይምሮዬ መልሶ መላልሶ ስለዛኛው ጊዜ አስታውሰኛል። ቆይ አንቺ ልጅ በዚህ ልክ ምንድነው ህይወቴን በጠብጭው? ታይን ስልሽ አይገባሽም እንዴ? ምን አደረኩኝ ደግሞ? ምን አደረኩኝ ያልሽው? ሄቨን የሆነ ነገር ባትናገራት እንደዛ ፊት አትነሳሽም ነበር። ምን ብያት ነው? እሱን አላውቅም፣ ግን ደግሞ ሄቨን ከኔ ራቀችኝና የውሸት ፍቅረኛ መጣችሁ። አንቺ የሆነ ተንኮል ጠንስሰሽ ነው እኮ። ምን አይነት ተንኮል? እሱን አላውቅልሽም። ታውቂያለሽ ቤቲ፣ እንደ እህቴ እኮ ነበር ማይሽ። አንቺ እንደዚህ ታደርጊያለሽ ብዬ ማሰብ በፍጹም ይከብደኛል። በጣም ማፈሪያ ነሽ። እሺ ሲጀመር እኔ ምንም አላልኳትም። ሲቀጥል ደግሞ ምንም አይነት ተንኮል ውስጥ አልተገኘውም። ለዚህ ንግግር ግን በጣም ነው ማዝነው። እሺ አረ አዘንሽ እዮሲ። ቢገባ እኮ ካገኘው ጊዜ ጀምሮ ሳፈቅር ኖሬያለሁ። አንተን ከብዙ ነገር ለመከላከል እየሞከርኩኝ ነበር። እኔ ደግሞ እንደዛ አስቤ አላውቅማ። ቆይ የኔ ጥፋት ምኑ ላይ ነው? ስላፈቀርኩ ስለወደድኩ ነው? አይደለም። እሺ ታዲያ ምንድነው? ስለማትረጂ ነው። እሺ ቆይ ታዲያ እዮሲ ምን ልረዳ? ይኸውልሽ ትሰሚኛለሽ፣ ከዚህ በኋላ በእኔና በሄቨን መሀል ብትገቢ አይኔን አታየው። ገባሽ? ገብቶኛል። አየህ እዮሲ፣ አጠገባችሁ እንዳልደርስ እኮ በጣም በምወደው ነገር ነው ያስፈራራኝ። በምን? አይኔን ደግመሽ አታየውም አልከኝ። እኔ ደግሞ ያንተን አይን ሳላይ መኖር ስለማልችል ከሁሉም ሰው ራኩኝ። ቤትሻ፣ እኔ እኮ በወቅቱ ተናድጄ ነው፣ ለዛ ነው እንደዛ ያልኩሽ። ብትናደድም የተናገርከው ነገር ግን ከልብ ነበር። እሺ የፈለገ ቢሆን ለምን ከትምህርት ቤት ትቀሪያለሽ? እንግዲህ ብማርም ስለማይገባኝ ለምን እለፋለሁ ብዬ ነው። ለምን ደሞ አይገባሽ? መሽቶ በነቀ ቁጥር ማስበው ስላንተ ብቻ ስለሆነ። ፕሊዝ ቤቲ። በቃ ዮሲ፣ ከዚህ በኋላ ስለኔ መጨነቅ አያስፈልግም። አሁን ግን ብቻዬን መሆን ስለምፈልግ እኔ ልሂድ።